አዲሱን ሰው ልበሱት የሚል ነው። ተመልከቱ፣ ክርስቶስን ያለበሰ የሚለብሰው ሰይጣንን ነው። ሮሜ በቆና ኩደሰዲ ለኮብሰ ኩዳፉር እረት ሰገሌ ዋቀዮ በሬፈሜ አርገኑዳ ዋቀዮ አፉር ቁልቁሉ ኢሰፈጋቴ ዲሴ ኢሰቀዳደሜ በኔ አከኑ በርሲሱፍ እየመሳኑ ፈተው ኤጉምሲ ዋቀዮ አባ ኬኛ ናኖ ኬኛ ኤቢሲ ሐራሪሳ ጊዱ ኬኛ ኑፈቡፈቱ የመላእክት ጥበቃ የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ባጭሩ የትምህርታችን መሰረታዊ ዓላማ ራቆታችንን አንሁን፣ ልብስ የተሰጠን በልዩ ለክርስቲያኖች የተሰጠው ልዩ የጸጋ ልብስ የበረከት ልብስ ለክርስቲያኖች የታደለ በመንፈስ ለሚመላለሱ የእግዚአብሔር ልጆች የተባሉ ልብሳቸው ኢየሱስ ክርስቶስ ነውና ክርስቶስ ኢየሱስን ልበሱት የሚል መልእክት ለማስተላለፍ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። አኩመ ቤክተን አዱኛን ኩኒ ከራዳዳቲን ነምኒ ሰሙን ሳጡቀሜ ነምኒ ጅሩን ኢቶልፋቴ ጅራቹ ደደቤ መነ ኢሳራ ጎዳኔ በኤ ነምኒ ሰሙን ኢሳ ጡቀሜ ይመራቴ ጀደማ ነምኒ መራቴ ቶኮ ማሊን ኢብሰማ ዮ ጀደሜ ኡፈተ ሳኒ ባሳ ቁላ ሳታ አጀ አዱኛን ኩን ኡላጋን ኢሼ ባዬ ደዋን ተኤፍ ነሞኒ አብዲ ኩተተን የሮ ባዬ ጅሩ ኬሰት ዋንቴ ሆጀተኒ ፊጣን ባሱ የሙደደበኒ አብዲ ኩተቹዳን ኦፈተ ፍራ ባሱ ሰበበ ከናቲፍ ሰምቡኒ ሳኒ ጡቀሜኒ መራቴ ጀደኒ ነሞኒ ነመሰና አከሱማኒ ዱቢሳ ወሶም ቤኪን ዱበቱ ዱጋዳ ነምኒ ኦፈተ ሳገቴ ቁላሳ ነሚዳበቴ መራቱ ደጀደማ አከ አፉራት ገሩ አከ ክርስቲያኑማቲ namni tokko qullaasaa ta'e kan jedhamu waaqayyorraa yoo fagaatedha. Lubbuu isaatiin gara waaqayyootti dhufuu yoo dadhabedha. Kiristoos Yesuusin uffachuu kan hin dandeenye, ilma waaqayyoo jedhamee waamamuu kan hin dandeenye, inni dhugumatti qullaasaa kan dhaabbate kan du'edha. Akka lubbuutti yemmuu ilaallu kan du'edha. Lamin kaalachuun ሞታ ለነፍስ ርህቅ ቅድመ እግዚአብሔር ይላል። የነፍስ ሞት ከእግዚአብሔር ፊት መራቅ ነው። ክርስቲያኖች ከእግዚአብሔር ከራቁ ሞቱ ማለት ነው። በነፍሳቸው ሞተዋል ማለት ነው። ከዚህ ሞት እግዚአብሔር ይሰውረን። እኔና እናንተ በ80 በ40 ቀናችን የልጅነትን መንፈስ ከእግዚአብሔር መወለዳችን የእግዚአብሔር ልጆች መባላችን ከዚህ ሞት ለማምለጥ ነው። ኢየሱስን ለመልበስ ነው። አስተውሉ። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምራችሁ ስትመለከቱ እስመዘ ተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ ይላል። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። ከመንፈስ ቅዱስ ተወልደናልና የለበስነው ክርስቶስ ኢየሱስን ነው። የምንመላለሰው በመንፈሳዊ ሕይወት ነው። ከአምላካችን ከእግዚአብሔር ከልብሳችን ከጸጋ ልብሳችን ከክርስቶስ ኢየሱስ ከራቅን ግን ሞተናል ማለት ነው። የሰው ነፍስ የምትሞተው ከኢየሱስ ክርስቶስ ስትርቅ ነው። ለዚህ የተራቆቱ ሰዎች መልበስ ያለባቸው የተዘጋጀላቸው ልዩ ልብስ አለ። ይሄ ልብስ ቅዱስ ጳውሎስ የነገረን ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁንልን። ልብስ ሆኖ መጣልን። ተራቆትን በአዳም በደል አዳም ኃጢአትን በሰራ ጊዜ ራቆቱን ሆነ። እንዲህ ነው የሚለው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ስትመለከቱ አዳምን እግዚአብሔር ጠየቀው፣ ወዴት ነህ ባለው ጊዜ በገነት ድምፅን ሰማው፣ ራቁቴንም ስለሆንኩ ፈራው ተሸሸኩም አለ።
ምኔን ስለሆንኩ ራቁቴን ሆኛለሁና ፈራውኝ በገነት ውስጥ ድምጽህን ስሰማ የድምጽህን ነገር ሳዳምጥ መቋቋም አልቻልኩም በድያለሁና ፈራሁ ራቁቴን ሆንኩ አለ። ቀድሞ የለበሰው ልብስ አለ። ቀድሞ እግዚአብሔር በጸጋ ያለበሰው በሞገስ ያከበረው ልብስ ነበረ። ኃጢአትን በሰራ ጊዜ እግዚአብሔር አትንካ አትብላ ያለውን በበላ ጊዜ የሞት ሞትን እንደሚሞት ነግሮታልና አዳም በነፃ ምርጫው በለሱን በላ። ትሞታለህ ተባለ፣ ሞተ። ለዚህ ራቁቱን መሆን የመሞቱ መገለጫ ነው። ኃጢአትን የሰራ ሰው ይራቆታል። ኃጢአትን የሚሰራ የእግዚአብሔርን ሕግ የሚተላለፍ ይራቆታል። አዳም በደለ፣ ተፈርዶበት አይደለም። ማንም ይሄን እንዲያደርግ አስገድዶት አይደለም። በዘመናችን ብዙ ወጣቶች ምክንያት የምታደርጉት አንድ ነገር አለ። የ40 ቀን እድል ትላላችሁ። የ40 ቀን እድል ተብሎ ነገር የለም ወገኖቼ። እንዳም ባንዳንድ በሌሎች በኩል ደግሞ የሕይወቴ ደራሲ እርሱ እግዚአብሔር ነው፣ እኔ ተራኪ ነኝ፣ እኔ ተዋናይ ነኝ ብለው ሁላ የሚናገሩ አሉ። እግዚአብሔር ዛሬ የምትኖሩበትን ኑሮ፣ ዛሬ ያላችሁበትን የሕይወት ሁኔታ አልፈረደባችሁ። በነፃ ፈቃድ ነው የሰጣችሁ። አዳምን አስቡ። ይሄን ዕፀ በለስ ከበላህ የሞት ሞትን ትሞታለህ ተባለ። ዕፀ በለሱን ከበላ ምን ይሆናል? ይሞታል። ካልበላ ደግሞ 1000 ዘመን ጠብቆ ወደ ዘላለም ሕይወት ነው የሚገባው። ስለዚህ መጠበቅ አለበት። ግን እግዚአብሔር አዳምን አስገድዶት አይደለም እንዲበላ ወይም ደግሞ እንዳይበላ ማድረግ የሚችለው። ይሄ ነፃ ፈቃድ ስላለ እግዚአብሔር አስገድዶ እንድንሰግድለት እንድናመልከው አላደረገንም። ነፃ ፈቃድ ሰጥቶናል። ስለዚህ 3 ነገር ማሰብ ይኖርብናል። ፕሪናውሌጅ፣ ፍሪ ዊል እና ቅድመ ውሳኔ ወይም ፕሪዲስቲኔሽን የሚባል። በእነዚህ 3 ነገሮች መካከል ልዩነቶች አሉ። ሰዎች የሚረዱት እኔ ዛሬ የምኖረው እግዚአብሔር ፈርዶብኝ ነው ብለው ያስባሉ። ይሄን ጥቅስም ሲያመጡ እንዲህ ይላሉ፣ ያዕቆብን ወደድኩ ኤሳውን ግን ጠላው ይላል መጽሐፍ። ስለዚህ እግዚአብሔር ቀድሞ ነው የወሰነብን ብለው ይላሉ። አይደለም። ኤሳውን የጠላው እግዚአብሔር አስቀድሞ በማወቁ ነው። ዛሬ ያላችሁበትን ሁኔታ ከመወለዳችሁ በፊት እግዚአብሔር ያውቃል አያውቅም? ጊዜ ገድቧል ለእውቀቱ? እግዚአብሔር ወይ ተምሮ ወይ እንደዚህ አድርጎ ካወቀ የሰው ነገር ሰምቶ ነው የሚረዳው ይባላል እንዴ? ለእግዚአብሔር አይባልም። ሁሉን አዋቂ ነው እግዚአብሔር። ቀድሞ የነበረውን ያውቃል፣ ወደፊት የሚመጣውን ያውቃል። አይደለም እግዚአብሔር ነቢያትን እንኳን እኮ ከእግዚአብሔር መንፈስ ቅዱስን የተቀበሉት እንኳን ቀድሞ የሆነውን ወደፊት ደግሞ የሚሆነውን ያውቃሉ። ይሄ ጸጋ ተሰጥቷቸዋል። ስጦታ ነው። እግዚአብሔር ማወቁ ወይም ዕውቀቱ የባህሪ ነው፣ ከማንም የተቀበለው አይደለም። ስለዚህ ኤሳው የሚያደርገውን ስራ ከመወለዱ በፊት ያውቃል። ያዕቆብ የሚያደርገውን ስራ ከመወለዱ በፊት ያውቃል። ወስኖበት ሳይሆን ቀድሞ በማወቁ እግዚአብሔር ኤሳውን ጠላው፣ ያዕቆብን ወደድኩ አለ። ስለዚህ በዚህ 2 ነገሮች አሉ። ግን የሰው ልጅ ከተወለደ በኋላ በግራም ሆነ በቀኝ የመሄድ ነፃ ፈቃድ ተሰጥቶታል። አልተከለከለም። እኛ እናምጻለና እንደዛ ቢሆን አስገድዶ የሚገዛ አምላክ እንዴት እገዛለታለሁ ነው የምንለው። እኛ እኮ የምንቻል አይደለንም ወገኖቼ። ለዚህ እግዚአብሔር ምን አደረገ? ነፃ ፈቃድ ሰጠን። ሁሉን ነገር ማድረግ እንደምንችል ተሰጠን። ግን መልካም ነገርን መርጠን ከሄድን እንባረክበታለን። ክፉን ከሄድን ደግሞ እንሞትበታለን። መሞቻ ነው የሚሆነው። ለዚህ ያ ዕፀ በለስ አትብላ የተባለው የመብላት ያለ መብላት ነፃ ፈቃድ አለው። መብላትም ይችላል፣ አለመብላትም ይችላል። እግዚአብሔር ግን አዳም እንደሚበላ ያውቃል አያውቅም? ያውቃል። ለምን? ሁሉን አዋቂ አምላክ ስለሆነ። ፈርዶበት ነው አይደለም? አልፈረደበትም። እንዲበላ አስገድዶት አይደለም። በዚህ ማወቅ አለብን። ይሄ ልዩነት አለው። ስለዚህ ዛሬ የምንኖረው ኑሮ እግዚአብሔር ወስኖብን አይደለም።
ይልቁንም እግዚአብሔር ወደ ቅድስና እንድንመጣ ወደ ተሻለ መንፈስ እንድንመጣ ወደ መባረክ እንድንመጣ ዘመናችን በቅድስና እንዲያልቅ እግዚአብሔር የተለያዩ መንገዶችን ሰጥቶናል። የምንቀደስበትን መንገድ እግዚአብሔር አብዝቶልናል። ለዚህ የመመለሻ ከኃጢአት ከክፋት መንገዶችን አሰፋልን እግዚአብሔር። ይሄ ፈቃዱ ነው። የሰው ልጅ እንዲድን እግዚአብሔር ይፈቅዳል፣ ይወዳል፣ ግን አስገድዶ አያደርግም። ለዚህ አዳም በበላ ጊዜ ኃጢአትን በሰራ ጊዜ ራቁቱን ሆነ ይላል። እግዚአብሔር ከዚህ ይሰውረን። ራቁታችንን ከመሆን መድኃኔዓለም ይሰውረን። ከዛ ዝቅ ብሎ እንዲህ ይላል ቁጥር 21 ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም አለ ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸውም ይላል። እግዚአብሔር ጸጋን ያልብሳችሁ፣ ሞገስን ያልብሳችሁ። እግዚአብሔር አይጥልማ። እግዚአብሔር አዳምን ይወደዋል፣ ትውልዱን ይወደዋል፣ እንዲበዙ እንዲባዙ ይፈልጋልና እግዚአብሔር ራቆቴን ሆንኩኝ ላለው አዳም እግዚአብሔር ቁርበት አመጣለት ይላል። ቁርበቱ የመጣበት እንግዲህ የሆነ እንስሳ እንደተሰዋ ያስታውቃል። ከእንስሳ ቆዳ የመጣ እንደሆነ ያስታውቃልና ያን ልብስ አለበሰው ይላል። አዳም ቀድሞ የለበሰው ስጋውን የሚሸፍንበት ቁርበት ነው። በሐዲስ ኪዳን ስለኛ የሞተ ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ቅዱስ ዮሐንስ መጥምቁ እንደተናገረው ወደ ዓለም የመጣው ስለኛ ሊሰዋ ታርዶልን መስዋዕት ሆኖልን ጸጋን ሊያለብሰን ክብርን ሊያለብሰን ወደ አባቱ እቅፍ ሊመልሰን የተሰዋልን መድኃኒታችን ቤዛችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር የሰው ልጆችን ለማዳን ማለ በልጁ ነው የማለው። እግዚአብሔር አብ ልጄን ወደ ዓለም ልካለሁ አዳም እንዲድን፣ አዳም እንዲመለስ ወደ ክብሩ ወደ ጸጋው እንዲመለስ። ስለዚህ ልጁ እንዲሰዋ የገዛ ልጁን ላከ። አስተውሉ። የሰው ልጅ እንኳን በገዛ ልጁ ከማለ ልጄን ይንሳይ ብሎ ከማለ ወደ ኋላ አይልም። በልጁ ጉዳይ ላይ ጨካኝ የሆነ ሰው አባት ሆኖ የልጁ ጉዳይ ላይ አይደራደርም። ነገር ግን የሰው ሁኔታ የሥጋ ሁኔታ ነው። በእግዚአብሔር በኩል ግን ሲታይ እግዚአብሔር በልጁ ነው የማለው። እኛን ለማዳን እኮ ነው። እኛን ወደ ክብሩ ለመመለስ እኮ ነው በልጁ ማለ። አዎ ለዳዊት ማለ አይጸጸትም ተብሎ ተጽፏል። በዳዊት ጉዳይ እንኳን እግዚአብሔር አይደራደርም። በልጁ በኢየሱስ ክርስቶስ ደግሞ የሰው ልጆችን ለማዳን የጸጋ ልብስ ሊያለብሳቸው ሊመልሳቸው ወደ ክብራቸው እንዲመለሱ ሊያደርግ እግዚአብሔር ልጁን ላከ። በልጁ ጉዳይ ላይ አይደራደርምና ልጁን ወደ ዓለም ላከ። ክርስቶስ ኢየሱስ መጣልን፣ እሱ ተሰዋልን፣ ወደ ክብሩ መለሰን፣ አዳነን። እንዘ ጸሩንህነ ለእግዚአብሔር ተሳሃለን በሞተ ወልዶ ለእርሱ ለእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። በማን ሞት? በልጁ ሞት ታረቀን። እግዚአብሔር ከራሱ ጋር ሊያሳርቀን የገዛ ልጁ እግዚአብሔርን ላከው ነው። ወልድ ኢየሱስ ክርስቶስ መጥቶ በሞቱ ወደ እርሱ ሊያቀርበን ሊያሳርቀን ክርስቶስ ኢየሱስ ተሰውቷል፣ መስዋዕት ሆኗል፣ አስታረቀን በልጁ ሞት። ለዚህ የሰው ልጅ እንዲድን አዳም ከወደቀበት እንዲነሳ እግዚአብሔር ወልድ ኢየሱስ ክርስቶስ ተሰዋልን። አዎ ተሰውቶልናል። አሁን መልበስ ይኖርብናል። ልጆቹ ሆነናል። በመንፈስ ቅዱስ ተጠምቀናል። በጥምቀት ልጆቹ ሆነናል። አሁን የመንፈስ ልጆች ነን፣ ስጋውያን አይደለንም። ስለዚህ የመንፈስ ልጆች ከሆነ በልካችን የተሰጠንን በመጠናችን የተሰጠንን ልብሳችንን መልበስ አለብን። ራቁታችንን መሆን አይገባም። መጠመቃችን ክርስቶስ ኢየሱስን እንደለበስን መገለጫው ነው። ነገር ግን ደግሞ ማደፍ አለ፣
በስጋ ጠባያችን ለኃጢአት የምንስማማ ሰዎች ስለሆንን በየጊዜው የለበስነውን ክርስቶስ ኢየሱስን ከጋለሞታ ጋራ ከዝሙት ጋራ ከክፉ አካላት ጋራ መተባበር ያ እንዲያድፍ ወይም ጸጋው እንዲርቅ ያደርጋል። ስለዚህ ወደ ኃጢአት ስፍራ መሄድ የለብንም። ወደ ክብር ከተጠራን ለክብር ታምነን መኖር መቻል አለብን። ከኑኑ ይዋመምኔ ከበጃፊዳ ፈይናፍ ዋመምኔ ዋንቴፍ ኡፈኒኑፍ ከነሜ ኡፈተከና ገረጮቡት ጌስኔ በከይንታኔት አከኑ ያረብሰሙ ዋቅኔ ኬኛ ከአረብሰሙ ታሲሱ በርባቺሳሚት ክርስቲያን ራኩን ይነገሙ ማሬ ኡፈኒ ስኒፍ ከነሜ ከንስኒፍ ተዋንቴፍ ፊለተማላ የተመረጠ ነው። በልካችሁ የተሰጠው ልብስ ክርስቶስ ኢየሱስ ነው። ስሙ የተመሰገነ ይሁንልን። የጸጋ ልብሳችን እርሱ ነው። ያጌጥንበት ሞገስ የሆነ በሰዎች ፊት ብንቆም በፊቱ ብንቆም የኪዳኔ ልጅ ነው። በኪዳን በኢየሱስ ክርስቶስ ኪዳን ውስጥ ያለው ልጄ ነው የኔ ልብስ የለበሰ ነው ይላል ክርስቶስ ኢየሱስ። እግዚአብሔር አብም የልጄ ልብስ የለበሰ ነው ይላል። ለዚህ በልካችን የተሰጠን ነው። ይሄን ነገር የምትሰብከው ልብሱን የምታለብሰው ቤተ ክርስቲያን ናት። እውነተኛው ልብስ እውነተኛው ጸጋ ክርስቶስ ኢየሱስ ያለው በዚህ ቤተ መቅደስ ውስጥ ነው። አዱኛ ከነረት ዱጋ ሜቀቱ ጅራ ነጋውልተኒ አከም ጅርቱ አዱኛ ከነረት ዱጋ ሜቀቱ ጅራ ቶኮ ቆፈቱ ጅራ ዱጋ ለመንጅራታ ዱጋን ቶኪቲን ኩን መነ ክርስቲያና ከነ ከሰት ይለለበማ ኦርቶዶክስ ተዋህዶ ከሰት ይለለበማ ዱግቺስ ክርስቶስ ኢየሱስ ይዳ እኒ ኑቦጄ እኒ ቢሊሰኑ ባሴ አባርሳ አዳም ጀላ ኢጋ ኢሳቲን ቢሊሰ ከኑ ባሴ ኡፈተ ከኑፍተኤ ገረ አንጎ ኬኛት ገረ ከበጀ ኬኛት ከኑ ደቢሴ ክርስቶስ ኢየሱስ ይዳ ውልፍኒፍ ገለኒ ዋቀ ከናፋተው ገለተ ይፈዳኒ አው የጸጋ ልብሳችን የክብር ልብሳችን ሞገሳችን ክርስቶስ ኢየሱስ ነው። በልካችን ስለተሰጠ የሌላ ልብስ አትሹ፣ ራቆታችሁንም አትሆኑ። የትም ቦታ አይገኝም ይሄ ልብስ። በሳኦል መንደር ብትሄዱ እንዲህ ይላል አንደኛ ሳሙኤል ምዕራፍ 17 ቁጥር 38 ላይ ተመልከቱ። ዳዊት በእግዚአብሔር የተባረከ ሰው ሞገስ ያለው ጉልበት ያለው ሰው ነው። ሳኦልን ሊዋጋ ጎልያድን ሊዋጋ በወጣ ጊዜ ጎልያድ ወፍራም ነው፣ ትልቅ ነው፣ በጦርነት ውስጥ ያደገ ነው። እኔ ዋጋዋለሁ ይሄ ያልተገረዘ ፍልስጤማዊ በእግዚአብሔር ሕዝብ ላይ በእስራኤል ላይ ተነስቷልና እኔ ዋጋዋለሁ አለ። ዳዊት እረኛ ነው፣ በጎችን የሚጠብቅ ሰው ነው። አንተ አትችልም ተባለ። አይደለም እችላለሁ፣ እኔ አንበሳ መጥቶ በጎችን ሊወስድብኝ ሲል በክርኔ መትቼ ነው ብገለው አለ። ይሄን ሲል ምናልባት ማን ያውቃል አለ ሳኦል። ስለዚህ ልብሱን አወለቀ ሳኦል፣ ልበስ አለው። ዳዊት ሲለብስ ልብሱ አልተስማማውም። የማን ስለሆነ? የሳኦል ስለሆነ። ሳኦል በጉልበቱ ነው የሚተማመነው። ጎልያድ የሚወርቀው ጎልያድ የሚገደለው ብሎ የሚያስበው በሳኦል አይምሮ ውስጥ ትልቅ ሰው ሰይፍ የሚይዝ የታጠቀ ሰው ነው እንጂ ማንም ሰው በሌላ ነገር ሊያሸንፈው አይችልም ብሎ ያመነ ሰው ነው። የጎልያድን ልብስ እንዴት ልትለብሱ ትወዳላችሁ? የሳኦል ልብስ ለናንተ አይሆንም። አዎ የሰይጣን ልብስ ለናንተ አይሆንም። የዓለም ልብስ ለናንተ አይሆንም። የጸጋ ልብሳችሁ ኢየሱስ ክርስቶስ ነው። እርሱ በምታዩት አይደለም፣ በማይታየው ረቂቅ በሚስጥር ነው። ሚስጥር ማለት በቤተ ክርስቲያናችን ውስጥ ሚስጥር ማለት የማይታይ ስውር የሆነ ግን መልእክት ያለው የእግዚአብሔር መንፈስ የሚሰራው ጉዳይ ማለት ነው። ኢየሱስ ክርስቶስን በለበሳችሁት ጊዜ ልብሱ ይሄ ነው ብላችሁ ልታሳዩት የምትችሉ አይደለም። በሰው አይን አይታየም። በውስጣችሁ ግን እረፍት ተሰምቷችሁ ያውቃል። ደስ ብሏችሁ ያውቃል። ደስ ያለው ምን ይበል ነው የሚለው? አዎ ተስፋ ያለው ይደሰታል። የሚደሰት ደግሞ እሱ ክርስቲያን ነው። ክርስቶስን የለበሰ ነው የሚደሰተው። ሐዋርያው ቅዱስ ጳውሎስ እየታሰረ በእስር ቤት ውስጥ ሆኖ ለመልእክተኞች መልእክት ሲልክ ምን ይላል? እናንተ በክርስቶስ ኢየሱስ ደስ ይበላችሁ፣ ደግሜ እላችኋለሁ ምን ይበላችሁ?
ሁሉ ጊዜ ነው እኮ የሚለው። እሱ ይታሰራል፣ ይፈታል፣ ይገረፋል፣ ወደ እስር ቤት ይወረወራል። ግን ማንን ስለለበሰ ነው ደስ የሚለው? ኢየሱስ ክርስቶስን ስለለበሰ። ልብሳችንን ክርስቶስ ኢየሱስን በለበሰን ጊዜ ወገኖቼ ውስጣችን ደስተኛ ይሆናል። ሰው ውስጡ ደስተኛ ሲሆን የሚያሳየው ነገር አለ። መልኩ ይቀየራል፣ በሞገስ ይከብራል። ሱራን ለመቶኮ ክርስቶስ ኢየሱስን የኦፈተ ከሲሳ ነገኘ የቀባቴ እን ክርስቶስ ኢየሱስን ከዱፈተ ክርስቲያን አላ ገሩ አከሴ ሙሊሱ እንደነው ነመቱ በታፍ መለ ነማፉራን ጅሩቱ በታፍ መለ ከዳፍ ዳዊት ኡፈኒሳ ዋቀየ ዋንቴፍ ኡፈተ ከነ ይኖፈዶ ኤዴ ባሴ ዴቢሴፍ ከንሳውሊ የሳውል ልብስ አይሆነኝም ብሎ አውልቆ አስቀመጠና ወደ ግንባር ወጣ ይላል። ኢየሱስ ክርስቶስን ይዛችሁ ነው ወደ ጦርነት ግንባር መውጣት። አዎ ከዓለም ጋር አይደል የምትፋለሙት? መንፈስ አይደል የሚዋጋችሁ መንፈስ ልታሸንፉ የዓለምን ልብስ ለብሳችሁ ብትሄዱ እርሱ ራሱ የለበሰው ነገር ነው። ጎልያድ የለበሰው ልብስ በእርሱ ተመሳሳይ ለብሶ ሄዶ ማሸነፍ አይቻልም። የሚሸነፈው ጉልበታም ነኝ ያለው ሁሉ በክርስቶስ ኢየሱስ በኃያሉ ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ አለ ቅዱስ ጳውሎስ፣ እችላለሁ ይላል። አዎ ኃይል በሰጠን በክርስቶስ ኢየሱስ ነው ሁሉን የምንችለው። ስትዋጉ ልብሱ ክርስቶስ ኢየሱስ ነው። እሱን ለብሳችሁ ውጡ። ታዲያ እሱን አስቀመጠና ወንጭፉን አነሳ። ጠጠር 3 ጠጠሮችን ወሰደ። እርሱ ወንጭፉ የስልጣን እግዚአብሔር ምልክት ነው፣ ምሳሌው ነው። ጠጠሩ ደግሞ በ3 ከሆነ 3ቱ በስላሴ የሚመሰል ነው። ከሱ መካከል አንዱን ጠጠር ወስዶ ሲወረውር ጠጠሩ አይደለም እኮ ቢገለው። ጠጠር ምናልባት ጎልያድን ላይገል ይችላል። ግዙፉ የሆነ ጎልያድ በጥቂት ጠጠር ሊወርቅ የሚችል ሆኖ አይደለም። በጠጠሩ ውስጥ ያለው ኃይል ግን የማን ኃይል ነው? እግዚአብሔር ኃይል ነው። የእናንተ ያልሆነውን ልብስ አትልበሱና ወገኖቼ ክርስቶስን ልበሱና እርሱ የእናንተ ስለሆነ ለእናንተ የተሰዋ ለአዳም የለበሰው ያ ቁርበት ምሳሌ የሆነው የተሰዋው ክርስቶስ ኢየሱስ ለእናንተ እርሱ ነውና እሱን ለብሳችሁ ስትወጡ ታሸንፋላችሁ። ታዲያ ያቺ ጠጠር ግንባሩ ላይ ሲያርፍ የእግዚአብሔር ኃይል አለበትና አይወርቅም፣ ተሸንፈናል ብለው የፈሩ እስራኤላውያን ያልተጠበቀ ድል ተመለከቱ። አይወርቅም የተባለው ጎልያድ መሬት ላይ ተዘረረ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ የሳውልን ልብስ አትልበሱ፣ የጉረቤን ልብስ አትልበሱ፣ የሌሎችን ልብስ አትልበሱ፣ የዓለም ልብስ የሌላ ስብከት ልብስ አትልበሱ። በአዳራሽ ውስጥ የሚለበስ ሌላ ልብስ የለም። አንዱ በቤተ መቅደሱ በራሱ ቤተ መቅደሱ ውስጥ በደሙ በመሰረታት በኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ያለው ክርስቶስ ኢየሱስ እሱ ነው ልብሳችን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ልብሳችን እርሱ ነው። 3 ነጥቦችን እንመለከታለን። ልብስ ተብሎ የተሰጠን ክርስቶስ ኢየሱስ እንደሆነ በሮሜ ምዕራፍ 13 ቁጥር 14 ላይ በርዕሳችን ምክንያት ተመልክተናል። እንዲህ ይላል፣ ኢየሱስ ክርስቶስን መልበስ ማለት በእርሱ መባረክ፣ ከእርሱ ጋር መሄድ፣ በእርሱ ባዘዘው ሕግ መሰረት ሄደን ተጠምቀን መልበስ ነውና ገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ክርስቶስ ኢየሱስን ፈካችሁ ዳፍ ከንጮወምተን ሁንዱም ተከሰኑ ክርስቶስ ኢየሱስን ወፈተን ይተወና ወፈኒ ከኛ እኛዳ ክርስቶስ ኢየሱስ ይላል። ኢየሱስ ክርስቶስን ከነፈቴ ማል አርገታ ማሊን ደደቢያ ዮጀነሞ ኢፋን ደደቢያ ኢፈዳ ክርስቶስ ኢየሱስ። አዎ ኢየሱስ ክርስቶስ ብርሃን ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ ተብሎ ተጽፏል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። እኔ የዓለም ብርሃን ነኝ አለ። ስለዚህ ከእርሱ ጋር ልብስ ሆኖ የተሰጠው ክርስቶስ ኢየሱስ ነውና ብርሃንን የለበሰ በጨለማ አይመላለስም ነው፣ በሕይወት ይመላለሳል። በሕይወት እንድንመላለስ የረዳን እግዚአብሔር ስሙ የተመሰገነ ይሁንልን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 ላይም እንዲህ ይላል፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም ይላል። ከሌሊት ወይም ከጨለማ አይደለንም። የማን ልጆች ስለሆንን?
አው የእርሱ ልጆች ስለሆንን ብርሃንን የለበስነን የቀንና የብርሃን ልጆች እንጂ የጨለማ ልጆች አይደለንም። ስለዚህ ክርስቶስን የለበሰ መገለጫው ብርሃን ነው። ለሰዎች ብርሃን ሁኑ። ኦርማ ፍሌ ኦሶነፊ ኢፍኒ ኬሰን ኢትሐሙለቱ ክርስቲያኖታ ቆፈሚቲ ወረን ካኒ ፍሌ ጋፈስን ኢላለንተን ኢፍቲ ስንረተ ሐሙለቱ ጃለወን ኬሰኒፍ ማቲ ኬሰኒፍ ምን ክርስቲያና ኬሰኒፍ ኦቦሎተ ኬሰኒፍ ክርስቲያኖታፍ ኢፈታአ ጃለሊስን ኬሰ የሙጉቱ ፉሊ ኬሰን ከኒፌታ ፉለ ኬሰን ራወንቲ ዱቢፈ ሙሃጅራቱ ኢፈቀባዳ ኢየሱስ ክርስቶስን ከነፈተን ዋንታ ተኒፊ ኤኙማ ኬሰን ረት ከሙለቱ ኢፍኒሱን ክርስቶስ ኢየሱስ ይዳዋንዴፍ ኢፋንደ ደቢያ ኢሲን ከንዱከናሚት ከንሰይጣናሚት ከነሙን ኬሰን ክርስቶስ ኢየሱስ ይፈመተ እት ኢፋንደ ደቢያ አወገኖቼ በብርሃን ተመላለሱ። የብርሃን ልጆች ስለሆናችሁ መገለጫችሁ ይሄን መሆን አለበት። በውስጣችሁ የሚታይ የሚነበብ ክርስቶስ ሊኖር ይገባልና በብርሃን ተመላለሱ። ሁለተኛው ልብስ ሆኖ ከተሰጠን ክርስቶስ ኢየሱስ በቃሉ መኖር ይገባናል። ቃሉ እርሱ ነውና በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ይላል የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ቃሉ ስለሆነ በቃሉ መኖር ይገባል። ክርስቶስን የለበሰ በክርስቶስ ኢየሱስ ቃል መኖር አለበትና ለዚህ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። ጌታ ሆይ በማለታችን እርሱን በመጥራታችን አይደለም፣ ቃሉን በመኖራችን ነው። ስሙን በመጥራት ብቻ አይደለም። መቃሳ ዋሙ ቆፈሚቲ ሆጂት ገደረሙ ቀባ ጀቸ ኢሳት እንጅራችሁ ቀብና ነሚ ክርስቶስን ወፈቴ አከጀቸ ሳት ጅራችሁ ቀባ አፉሪ ቁልቁሉ አከጀቸ ሳት ከጅራኑፍ ነው አገርጋሩ ሰገለ ኢሳው ጅንጅርቱ ዋቀዩ እንደከኛ ወጂን ሃተው ሌላው በሁለተኛው የምንመለከተው አዲሱን ሰው ልበሱት የሚል ነው። ተመልከቱ፣ አዲሱን ሰው ልበሱት የሚል ነው። ተመልከቱ፣ ክርስቶስን ያለበሰ የሚለብሰው ሰይጣንን ነው። አትጠራጠሩ። ቀደም በነገርኳችሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምራችሁ ስትመለከቱ ለኒቆዲሞስ የተነገረው አንድ ነገር አለ። ኢየሱስን ከለበሳችሁት የምትሞቱት የሥጋ ሞትን ብቻ ነው። ከቃሉ ጋር ናችሁ። የሥጋ ሞትን ትሞታላችሁ፣ የነፍስ ሞት ግን አያገኛችሁም። ለምን ካላችሁ በቤተ ክርስቲያናችን የምስጢረ ጥምቀት ትምህርት ላይ አንድ ልደት ያለው ሁለት ሞት ይሞታል። አስቡት፣ አንድ ልደት ያለው